ብሩክ ትክክል ነው የምትሉ ብቻ ኮሜንት ታደርጋላችሁ ማለት ነው። ለምን ዛሬ ባደረገው ነገር ብሩኬ ትክክል ነው ማለት ነው። ለምን ሀይሚ በጣም ማንም እኔ ሀይሚን መስደብ ፈልጌም አይደለም፣ ሀይሚን መቃወም ፈልጌም አይደለምም፣ ማገተምምም ጥሩ ነው ብዬም አይደለምም። አንደኛ ደግሞ ግን ፍቅረኛዬ ነው ብላችሁ ይህንን ሰው ካመናችሁበት፣ ያ ሰው ነው የሚበልጥብኝ ብላችሁ ካሰማችሁበት ግዴታ ፍቅረኛችሁ መስማት አለባችሁ። ሳሴት ራይት ነው አይደለም? ፋሚሊ ጨረቃ ፋሚሊ ማለት ነው። ለዛ ሀይሚ ብሩክን መስማት አለባት የእውነት ለመናገር ማለት ነው። ለምን አሁን ለምሳሌ ያብሳላትም እየመጣች እንዲህ እያለች ከተናገረቻት እዩም መታ የሆነ ነገር ምናምን ካለቻት በቃ አይስማሙም ብሩክና ሀይሚ የእውነት ለመናገር ማለት ነው። ለምን አንድ ቀን ፍቅር ይሆናሉ፣ አራት ቀን ይጣላሉ ማለት ነው። ለዛ በቃ እሷ የምትለውን ነገር መስማት ያለባት ግዴታ ከሰው ጋር መገናኘት የለባትም። ጅስት የምትፈልገውም ብድሩምም አዲስ አበባን ብላ የመጣችው ብሩኬን ነው። ብሩክን የምታውቀው ብሩክ ካለላት ዛሴት ምንም ነገር አያጉልባት። ምንም ነገር የሆነ ነገር ከሆነ ይሄን ያህል እንትን የተባለ ነገር አይደለም። ግን ጀስት እምነት አሁን ለምሳሌ እያመነችው አይደለም። በቃ እነሱ የተለያየ ኢንፎርሜሽን የተለያየ ነገር እየሞላት ስለሆነ ያው እሷን መቀበል እንትና አትችልም ማለት ነው። ገባችሁ አይደለ? ያ ነው ግን ይህን ያለ አሁን ለምሳሌ በጣም እንዲቆይባትም አልፈልግም፣ መገተው ማለት ነው። ለምሳሌ አሁን ገባችሁ አይደለ? ከቤት ወጣች፣ ከቤቱ እንድትወጣ ፈልጋለሁ፣ አየር እንድታይ ምናምን ፈልጋለሁ ማለት ነው። ነገር ግን ያሁኑ ሳይሆን ቀርቶ ግን በወጣች ቁጥር አሁን ለምሳሌ እንዲህ የሆኑ እንዲኮኑ እንዲኮኑ እንዲገባቸዋል። ሴቶች ደግሞ እኛ የምንሰማውን የምናምነው በአይን ያየኑን ነገር አናምንም። ወንዶች ደግሞ በአይን ነው የሚያዩት ማለት ነው። እና ለዛ ዛሬ ያደረገው ነገር ልክ ነው። አሁን ትናንት እንደዛ ተጣሉ፣ አስባችሁታል? መጣች ያብሳለት የሆነ ነገር አለች። ማንም እየመጣ የሆነ ነገር ካላት ሀይሚ ከብሩክ ጋር የመጣላት እድሏ ፍቅራቸውን የማስቀጠል እድሏ ብዙ አይደለም፣ ብዙም እንትን አይልም ማለት ነው። እና እኔ በሚጣሉት ነገር ደግፋለሁ። ሀይሚና ብሩክ እንዲጣሉ አልፈልግም ማለት እንደዚህም ይሄ ግተው ምናምን እንዲፈልግ አልፈልግም። ግን ትክክል ነው ያደረገው ማለት ነው። ጠለፋ አልደግፍም። ጀስት ግን ባለፈውም ጠልፏ ብዙ ነገር አስቀርጧታል። ከዛ በኋላ ደግሞ እሷ ደስ እንዳላት ነው የተናገረችው ሀይሚ ማለት ነው አይደለ? ደስ እንዳላት ነው። ለምን ይሄን ነገር እኮ ባታደርግ ኑሮ እንደዚህ እኮ ባታደርግ ኑሮ እኔ እናንተ እዚህ ደረጃ አንደርስም ነበር። ኢቭን አይፎን 70 ድረስ የተሰጠን ብሩክ ይህን ነገር ሲስተም በመጠቀሙ ነው አይደለ? ቤተሰብ ራይት ሴክስ እንደዛ ግን ተረጁ ደግሞ ሀይሚሻ፣ አንቺ ደግሞ መረዳት በቃ ልመጅ ሀይሚሻ። አሁን ለምሳሌ ይሄ ለአንቺ ብሎ ነው የሚያደርገው። እውነት ለመናገር ሀይሚሻ የኔ ቆንጆ ማለት ነው። በቃ ለመረዳት መሞከር ጥሩ ነው ማለት ነው። ሀይሚያው የሚያስጠላ ባህሪዋ ችክ በቃ ድርቅ በቃ እንትን ትላለች፣ ማገዱ ትፈጃለች። በቃ እውነት ለመናገር በጣም ጥሩ ናት፣ መልካም ናት፣ የልጅ አስተዋይ ናት፣ ቅመም ናት ምናምን ግን የሆነ መረዳት ላይ ቶሎ ብላ አሁን ለምሳሌ ትናንት የአብሳላት መጣች፣ እንደዚህ እንደዚህ ያደርገች እምን ታደርጋለች። ከዛ ደግሞ የሆነ ሰው መጣ፣ ከዛ ደግሞ እሷን አሳምኖ ምናምን ከዛ የሆነ ሰው ታምናለች። የሆነ ዛሁን ይታረቃሉ፣ ከዛ ደግሞ በኋላ እንትን ትላለች ማለት ነው። እና ብሩክ ለሴት ልጅ ክብር አለው እውነት ለመናገር ማለት ነው። ክብር አለው፣ በጣም ነው የሚወዳት ምናምን ማለት ነው። ግን የሆነ ነገሮችን ለማስተካከል ድረስ ነው ገባች፣ እስከምታምኑ ድረስ ነው እንደዚህ እያደረገ ያለው ማለት ነው። እንጂ ይሄ ጥሩ ነው ብዬ እኔ ጠለፋን የምደግፍም ዘመን ልጅ አይደለሁም። ግን በ21ኛው ክፍለ ዘመን ጠለፋን አልደግፍም። ግን በቃ አሁን እንድትረዳው እንድታምኑ ነው ገባችኋል? ደግሞ በፍቅራችሁ እናንተ በፍቅራችሁ መሀል ላይ ሶስተኛ ወገን ስታስገቡ ምናምን በጣም ነው የሚደብሩ። በቃ በጣም ከባድ ነው ማለት ነው። ለምን አሁን ለምሳሌ አብሳለት ከሀይሚ በፊት ብሩክን የምታውቀው ከሆነ በጣም ችግር ነው። ሀይሚ የማመን እድሏ ብዙ ነው። አሁን ደግሞ እዩም ትመጣለች፣ ከዛ ደግሞ ሌላ ነገር ይፈጠራል ምናምን ማለት ነው። እና ብቻ ሀይሚሻ ላንች ብሎ ነው እንደዚህ ያደረገው። ባለፈው መሆን ታመሰግኘዋለሽ። አሁን ለምሳሌ እንደዚህ ባደረገበት ውሳኔ አንቺ ታመሰግኘዋለሽ። አሁን ባለፈው ምንድን ነው ያልሽው? በጣም ጥሩ ነገር ነው ያደረግከው፣ ትክክል ነገር ነው ውሳኔ፣ ይህን በማድረግ እኮርቻለሁ ማለት ጀስት እዛ እንትን ለማለት ተፈልጎ ምናምን ሳይሆን ግን በቃ
ገባሽ አይደል? ይሄ ላንች ብሎ ላንች በማሰብ ነው። ከምንም በላይ ደግሞ በፍቅራችሁ ሌላ ሰው ወይ ሶስተኛ ወገን እንዲገባ ስለማይፈልግ ነው ይህን ውሳኔ ያደረገውም። ይሄ እንደዚህ ቤት ከቤት እንድትቀመጭ ከቤት እንዳትወጪ ያደረገው ማለት ነው። እና ብሩኬ ትክክል ነው። ለምሳሌ አሁን አንዳንድ ጊዜ በቃ ብሩክ ይችላል ንግግሩ ሁሉ ደስ ይላል። አሁን በጣም እንትን ብሏታል፣ አሳምኗታል። ለምን እንድትሰማው እንድታዳምጠው። ወንድ ልጅ ደግሞ ታውቃላችሁ በጣም እንድትሰማው እንድታዳምጠው ይፈልጋል ማለት ነው። ከዛ ከሌላ ሰው ይልቅ ብሩኬ ማመን አለብሽ። ብሩኬ ነው አይደለ ነገ የሚያኖርሽ፣ ፍቅረኛሽ ብሩኬ ነው አይደለ? በቃ ይሄ እለኝነትሽ ትተሽው ለመረዳት መሞከር አለብሽ ማለት ነው። የሆነ በእርግጥ ያናዳል በሰዓቱ። አሁን ለምሳሌ ተናዳ ምናምን ስለምታረግ የምታደርገውን ነገር ምናምን አታውቅም። ነገር ግን በቃ አሁን ብሩክ የሚወስነው ውሳኔ የእውነት አሁን ከሀይሚ ብዙ ስቴፕ እየሄደ ነው። በቃ ብዙ ነገሮችን ለማስተካከል እየሞከረ ነው። ብዙ ነገሮችን ለማረም እየሞከረ ነው። ግን አንዳንድ ጊዜ ደግሞ የሚረዳችሁ ሰው የሚሰማችሁ ሰው ስታጡ በጣም ያስጠላል ማለት ነው። ነገር ግን ሀይሚዬ ብሩክ በወሰነው ነገር አትናደጂ። ትክክል ነገር